ነገር በጭራሽ ይሄ የሷ ማንነት አይደለም። እስከዛሬ የሚያሳየችው ማንነት የሷ ሆኖ አይደለም። የድሮዋን ሩታ ታውቃታለህ ብለዋለች ለአብርሃም ትላንትና። እስከዛሬ የነበረችው እቺኛዋም ሩታ በቃ ደብራታለች፣ ማድረግም አትፈልግም። እውነተኛ ነገሯን ማሳየት እየፈለገችበት ያለችበት ሁኔታ ውስጥ ነው ያለችው። በቃ ሁሉም ነገር ሰልችቷታል፣ ሁሉም ነገር አስጠልቷታል። ከባሏ ጋር ሰላማዊ ህይወት መኖር የምትፈልግበት ታይም ላይ ነው አሁን ላይ፣ ጊዜው ቢረፍድም ባይሆንም ማለት ነው። ስለዚህ አሁን ላይ ከሩት የአብርሃም ህይወት ምናምን ለመበጠጥ አስባ ምናምን አይደለም። እኔ እርግጠኛ ሆኜ በ10 ጣቴ ለሩታ ልፈርምላት ይችላል። ያለቀሰች እስከዛሬ አብርሃም ያለቀሰች ወደ ድሮ እንትናችን እንመለስ ብለው አታውቅም። ይኸው አብርሃምና ሩታ 9 ወር 10 ወር 11 ወር ጭቅጭቅ ውስጥ ግን በዚህ ሁሉ ሂደት መሃል ሁለቱ አብረው ሆኖ ሩታ እያለቀሰች እውነተኛ ስሜቷን እንትን ብለው አታውቅም። ድሮም አብርሃምን ጠልተው አታውቅም። ስራዎቹና ከጀርባዎቹ የሚመጡት ነገር ነው። ድሮም ማወራሉ። አሁን እኮ 7 ወር ማወራው ነገር ነው። ስንት ጊዜ አመት ሳይሆን ስንት ወራት በሙሉ ደብቃ በውስጧ ድክመቴን አላሳይም ብላ ያለችውን ነገር በሚዲያ ሰው እስኪያየው ድረስ ወጣ በአብርሃም ፊት ለፊት ክብሯን ዝቅ አድርጋ እያለቀሰች ፍቅሯን መግለጿ በቀል ነው ብለህ ታስባለህ? ሰላም ውድ ቤተሰቦች እንዴት ናችሁ? አለን እኛ በጣም ደህና ነን፣ ፈጣሪ ይመስገን። ሁላችሁም ባላችሁበት ሰላም ሁኑልን። ዛሬ በድጋሚ ተመልሼ መጥቻለሁ። ሰሞኑ ትንሽ ጠፍቼ ነበር። ያው ሄርሜላን ለማግኘት አንዳንድ ነገሮችን እያስተካከልኩ ነበር፣ አይታችኋል። እና ብሩኬንም አግኝቼው ሄርሜን አገናኝቶኝ አንዳንድ ነገር ለማውራት ፈልጌ ነበር። ያው እየተፈጠረው ያለው ነገር ለእናንተ ማስረዳት አይጠበቅብኝም፣ ምክንያቱም ሁላችንም የምናውቀው ነገር እያየን ያለው ነገር ስለሆነ ነውና ያው ትንሽ አስቸጋሪ ሁኔታ ላይ ነበርን ሁላችንም። እና አሁን ደግሞ ነገሩ በጣም እየሰፋብን መጥቷል፣ ከአቅማችን በላይ የሆነ መጥቷል። እና የአብርሽና የሄርሜላ ደጋፊዎች ደግሞ በጣም በዝተዋል። በተለይ እኔ ያኔ ብሩክን ሄርሜን እንዲያገናኘኝ ሞክሬ ብዙ ነገር ለፍቼ ለማስተካከል ስሞክር በጣም ጠብቄ ነበር፣ ኤክስፔክት አድርጌ ነበር ከሱ ብዙ ነገሮችን ያስተካክልልኛል ብዬ፣ ግን ጭራሽ ማይሆን ነገር ነው አድርጎ ከቤት እንዴት ያደረገኝና በጣም ትንሽ ከብዶኛል። ማለት የአብርሽና የሩታን ፍቅር እናውቃለን ከበፊት ጀምሮ የነበራቸውን ነገርና ዛሬ በድንገት እንደዚህ አይነት ነገር አክሲደንት ተፈጥሮ አብርሽና ሩታ መሀል ላይ እንደዚህ አይነት ሰይጣን ገብቶ በትኗቸው ዛሬ ሁሉም እንደዚህ ተገልብጦ ሩታ ላይም በሌላ መንገድ በሌላ ፊት በሌላ አመለካከት አብርሽ ላይም እንደዛው ሲሆን በጣም ገረመኝ። ታውቃላችሁ መሀላችን ላይ በጣም መከፋፈል መጥቷል። ያኔ ፍቅር የነበረን ሰዎች፣ ያኔ ትልቅ መዋደድ የነበረ ነገር አሁን ግን ጥላቻ ሆኖ እርስ በርስ መነቋቆር፣ በቃ ማይሆን ውስጥ ገብተናል፣ ትልቅ ድብርት ውስጥ ገብተናል። እና ይሄ ነገር እንዴት ነው መስተካከል የሚችለው? በጣም ከባድ ነው። እኔ ደግሞ ትናንትና ያየሁት ቪዲዮ በጣም አስደነገጠኝና ዛሬ ግዴታ መምጣት አለብኝ ብዬ ነው የመጣሁት። ማለት ትናንትና ካያችሁ ሩታ ለአብርሽ ያላትን ፍቅር ድጋሚ እየገለጸችለት ነበርና መሸነፍ ፈልጋ በቃ ጀስት ነገሩ በጣም ማይሆን መስመር ላይ ገብቶ እየሄደ ስለነበረ ኢማጂን አድርጉት። አብርሽ ሄርሜላ እና አብርሽ ምን እንዳደረጉ ሁላችሁም ታውቃላችሁ። ያ ነገር ትልቅ መስመር እየጣሰ ስለሆነ በቃ ራሷን ዝቅ አድርጋ ተሸንፋ አብርሽን እንደምትወደው አብራ ሆነው አሁንም ያን ወደ መጀመሪያ ፍቅር ለመመለስ ለማስተካከል ያለውን ነገር ለመፍታት መታ ነበርና ኢቭን እንኳን እያለቀሰች ምናምን ነገራቶችን እንትን እያለች ነበር። አብርሽ ደግሞ ያላትን ነገር አይታችኋልና ይሁን እንግዲህ። ግን እኔ ደግሞ ዛሬ የመጣሁት ለአንድ ነገር ነው። አንድ ሰውን ጠርቻለሁ። ከዛ በፊት ግን ማለት ሁለቱም ጥፋት አለባቸው። አብርሽም ሩታም ጥፋት አለባቸው። እና ሩታን አሁን ትንሽ የተጠራጠርኳት ነገር ምንድነው? በፊት ካስተዋላችሁ ከሄርሚ ጋር በነበረ ታይም አብርሽ በልጁ ምክንያት ደልለው በልጁ ምክንያት አዘናግተው ምናምን ወደ ራሷ መልሰው ነበር ካስተዋላችሁ። እና እወድሃለሁ ይቅርታ አድርግልኝ ምናምን ብላ ብዙ ነገር አውርታ ከመለሰችው በኋላ ሪቬንጅ መሆኑን ያስረዳቻቸው በቀል እንደሆነ ነገረቻቸውና አብርሽ በጣም ተጎድቶ ነበር ያኔ። እና ያ ነገር ስቲል እስካሁን ልብ ውስጥ ሀሳብ ውስጥ ስላለ ጀስት አሁንም የመጣው ጥያቄ በቀል ከሄርሜላ ጋር ስለሆነ ለይቶ በታትኖ ለማስቀረት ደስታውን ለማጥፋት መስሎታል አብርሽ ማለት ነው። እና ይሄ ነገር አብርሽ ላይ አልፈርድበትም። ሩታ የመጣችበት መንገድ ይሄ ነው ብዬም አስባለሁ እኔ። ምክንያቱም አብርሽ እየሄደበት ያለው መንገድ ጭራሽ ከሩታ ህይወት መውጣት ነው።
በቃ ከሩታ ህይወት ወጥቶ አዲስ ህይወት አዲስ ላይፍ ጀምሯል። ይሄ ነገር ደግሞ ሩታን ያናድዳታል፣ ሩታን ያበሳጫታል። በቃ ሌላ ነገር እንድታስብ ያደርጋታል። ምክንያቱም የልጇ አባት ባሏ ስለሆነ የመጀመሪያ ፍቅረኛዋ ስለሆነ ኢማጂን አድርጉት። ፍቅረኛዋ ሄዶ ከሌላ ሴት ጋር ያውም ያገባት ከሌላ ሴት ጋር ሌላ ትዳር መስርቶ ለመኖር አስቦ እርምጃ ሲጀምር ሩታ ምን ታደርጋለች? ሌላ ራሱ ሰንበዲ ምን ሊያደርግ ይችላል? በጣም ብዙ ነገር ሊያደርግ ይችላል ፍቅሯን ለመመለስ ወደ መጀመሪያው ለመመለስና ይሄ ደግሞ የሩታ የሚያስመስለው ምንድነው? ሪቬንጅ በቀል ነው የሚመስለው። እልህ ይዟት ምናምን አብርሃም እኔ ላይ እንደዚህ ያደረገ እኔማ በዚህ ጎን ገብቼ እኔም እንዲያደርግበታለሁ ነገር ነው የሚመስለው ነገሩ። እና ለዛ ነው አብርሽ ሐሳቡን ያልተቀበለው አክሴፕት ያላደረገው ለዛ ነው። እና አብርሽ ደግሞ እየሄደበት ያለው መንገድ በቃ አምኖበታል፣ ወዶታል። ሄርሚንም ተቀብሏታል፣ እንደሚያፈቅራትም ነግሯታል። ህይወቱን ከሷ ጋር ብቻ ነው ለመኖር ያሰበው። ስለዚህ ከሷ ጋር ለመኖር ካሰበ ምን አስቧል ማለት ነው? ሩታን ለማስወጣት ከህይወቱ ለማስወጣት አስቧል ማለት ነው። ስለዚህ ሩታና አብርሽ የሚያገናኛቸው አሁን ልጅ ብቻ ሆኗል። መሀላቸው ላይ ያለው ልጅ ነው እንጂ ሌላ ምንም የሚያገናኛቸው ነገር የለም። ትዳራቸውም ኦልሬዲ ፈርሷል። አብርሽም ሌላ ህይወት ጀምሯል። እዚህ ጋር ደግሞ መሀል ላይ ትላንትና ሁላችንንም ግራ ያጋባን። ሩታ መታ እንደዛ አለችው አብርሽን። ይሄ ነገር ደግሞ ግራ ያጋባል። ይሄ ሪቬንጅ ነው የሚመስለው ነገሩ፣ በቀል ነው የሚመስለው። አብርሽን ለመጉዳት አብርሽን ሌላ ሴራ ጠንስሳ ወጥመድ ውስጥ ከታ ለመጣል ነው የሚመስለውና ይሄንን ነገር ወደ ሌላ ነገር ከመሄዱ በፊት ዛሬ እኔ እዚህ መጥቻለሁና እዩን ለማግኘት ነው የመጣሁት። እዩን ጠርቼዋለሁ። እዩ ከመጣ በኋላ ያለውን ሀሳብ ከሱ ጋር አወራለሁ። ሰሞኑ አንዳንድ ነገሮችን ከሷ ጋር ያስተካከለ ስለነበረ እኔ ለሱ ነግረዋለሁ። ያለውን ነገር እሱ ማስተካከል ከቻለ ያስተካክል። ብዙዎችን ላወራ ሞክሬያለሁ። ይሄ 9 ቀን በጣም ብዙ ነገር ለማስተካከል ሞክሬያለሁ። በአብርሽና በሩታ ዙሪያ ሄርሜላን ለማግኘት ሞክሬያለሁ። አይታቸዋል። እስኪ አሁን ደግሞ ይሄ ነገር ከተሳካ እዩን ጠራውና ጠርቼዋለሁ ኦልሬዲ። ሲመጣ ያለውን ነገር እናወራለን። ከዛ በፊትም ኢንተርቴይንመንት ጋር ደውዬ አግኝቼው ከጆ ጋር አግኝቼው ምናምን ያወራሁት ነገር ታውቃላችሁ። ልጁን ወደ ውጪ ይዛ ልትወጣ ምናምን ብዙ ነገር አስቁመናል። ይሄ ሁሉ ሁላችንም የምንለፋው በቃ ሩታና አብርሽን አንድ ለማድረግ ነው። ወደ ቀድሞ ትዳራቸው ተመልሰው ልጃቸውን በሰላም እንዲያሳድጉ ብቻ ነው እንጂ ሌላ ምንም ያሰብነው ነገር የለም። እነሱ ተጣልተው ቤታቸው ጨለማ ሆኖ ሀዘን ሆኖ ሩታና አብርሽ ተለያይተው ልጁ ያለ አባት ያለ እናት አድጎ ነገ ትልቅ ችግር እንዲፈጠር አንፈልግም። እኛ ወዳጃቸው ወንድማቸው ነንና በዚህ ልክ ነው ፍቅራቸውን ሰላማቸውን የምንፈልገው። ለዛ ነውና እዩ እንግዲህ እየመጣ ነው። እዩን እንትን ብለን ያለውን ነገር እናወራለን ማለት ነው። ለዩ ብዙ ማሳየው ነገር አለ፣ ብዙ ማስረዳው ነገር አለ ማለት የደረስኩበት ነገር ስላለ ነው። የሩታ አመጣጥን ስላወቅኩበት ነውና ይሄ ነገር ደግሞ አብርሽን ባይዘዊ ሩታ ያሰበችው ሀሳብ አብርሽን ከነ ጭራሽ ወደ ህይወቷ እንዳይመጣ ነው የምታደርገው። አሁን ያሰበችው ሀሳብ አብርሽ ካወቀ የምሬ ነው ፋሚሊዎች፣ እናንተም ካወቃችሁ አብርሽ ድጋሚ ወደ ሩታ ህይወት አይመጣም። እኔ እንጃ ሜቢ ልጁን ራሱ ለማግኘት ቤት መሄድ አይመስለኝም ይሄ ነገር ከታወቀ። ምክንያቱም ሀሳቧ በጣም ከባድ ነው። አሁን ያሰበችው በቀል በጣም ከባድ ነው። ሩታ ያሰበችው ሄርሜላንንም አብርሽንም በጣም የሚጎዳ ነገር ነው ያሰበችው። ያንን ነገር ለማስቆም ዛሬ ከዩ ጋር እጀምራለሁ ማለት ነው። ያንን ፋይልም አሳየዋለሁ። እሱ ከተረዳኝ ሩታን ሄዶ ያወራታል፣ ያለው ነገር ለማስቆም ይሞክራል። ምክንያቱም ከባድ ጸብ ነው፣ ወደ ህግ ራሱ የሚያስወስድሳቸው ወደ ህግ የሚወሰድ ነገር ነው ይሄ ነገር። ለዛ ስለሆነ እዩን ጠራውና ማድረግ የሚችለውን ነገር እንዲያደርግልኝ ጠይቀዋለሁ ማለት ነው። እስኪ ሁላችንም የምናየው ነገር ይሆናል። የእዩ መልስ የምናየው ነገር ይሆናል። በጣም ሚለፋና ሲጀምር ስለሚያዳምጡትም ሩታም ስለምትሰማው እሱም የሚችለውን አቅም ያደርጋል ብዬ አስባለሁ። ያው ሁላችንንም ያስደነገጠ ነገር ነው ፋሚሊዎቼ። ምንም ማድረግ አልችልም ማለት ይቅርታ በዚህ መንገድ ስለመጣው በቃ ለሩታና ለአብርሽ ካለን ፍቅር የተነሳ ነው። እኔ ያኔ ፍቅራቸውን አውቃለሁ፣ ምን አይነት መዋደድ እንደነበረ አውቃለሁ። አሁን ደግሞ ያለውንም ነገር ሁላችንም እናውቃለን። ዛት ምንም እንትን የምንለው ነገር የለም፣ ያለቀለት ነገር ነው። ምንም አሁን መወስነው ነገር የለም። እኔ ጋሽዬም እንደዛ ደክሞት ነው የተወው፣ መወስነው ነገር የለም። ስለዚህ ያለውን ነገር ለማስተካከል እንሞክራለን። አሁን ከዚህ በላይ ደግሞ ሌላ ነገር ወደ ህግ የሚያስገባ ቤተሰብ የሚመጠብጥ ምናምን ነገር መሆን የለበትም ፋሚሊዎች። ለዛ ስለሆነ ነው እዩ መጥቷል። ዴና ሰላም ነው፣ ሁሉ ሰላም አለ። ፈጣሪ ይመስገን ሁሉ ሰላም። አስቸገርኩ ዛሬ በጣም ይቅርታ። ትልቅ የሆነ ስራ ስለነበረብኝ እኮ ነው ለዛ። ትንሽ ቆያ ፋሚሊዎችን ቀድሜ እያወራው ነበር። ይቅርታ እንግዲህ ካሜራ ሰላም ብያለሁ።
እንዴት ነህ? አሉ ለአባቴ ስራ ምናምን ሁሉ አሪፍ። በሰላም መጣ? በሰላም መጣው። በጣም ቢዚ ሆናል። ደግሞ አምሮበታል በጣም እንግዲህ አንዳንድ ነገሮችም ሲበዙም እኮ ያምራልና አምሮባል በጣም ችግር አንዳንዴ ያሳምራል። በጣም እንግዲህ ያው ደስተኛ ለመሆን እየሞከርን ነው። ፈጣሪ ይመስገን። እንግዲህ ያው ዛሬ የጠራው ለአንዳንድ ነገሮች ነው ማለት እየተፈጠረ ያለውን ነገር ሁላችንም እናውቃለን። በተለይ በአብርሽና በሩታ ጉዳይ በጣም በቃ እኛ ድሮ የምናውቃቸው ነገሮች አሁን ላይ ጭራሽ የሉም እና እኔ ደግሞ እናንተ ጋር የሚያየሁት ነገር በጣም ከባድ ነገር ነው ማለት በቃ ሁሉም ወደ ማየው ነገር ወደ ጥላቻ ምናምን ገብቷል። በተለይ በአብርሽና በሩታ ጉዳይ ጭንቀት ውስጥ ረብሻ ውስጥ ነን ሁላችንም እና አሁን ደግሞ ሰላም ወረደ ስንል አብርሽም በቃ ሩታን ወስነው የራሳቸውን ህይወት ጀመሩ ስንል ደግሞ ሩታ ደግሞ መታ ያረገችውን ነገር አይታልና በዛ ጉዳይ ላወራ ነው ዛሬ የጠራው። ምንም እናወራለን። አሁን ይሄ ነገር የምር አስጠርቶኛል። እኔ ራሱ ያለው ነገር በጣም የሚደብር ነገር ነው ያለው። እሱ ያስጠላልና ማውራት ምን ጥቅም አለው ብለህ ታስባለህ? ከዚህ በኋላ ሁሉም ነገር እያበቃለት ነበር ብለን ባሰብንበት ጊዜ ሌላ ነገር አሁንም ተፈጥሯል። ብቻ ደስ አይልም። እኔ በዚህ ጉዳይ ባላወራው ላይ ደስ ይለኛል። አሁን እያስጠላኝ ነው ሁሉም ነገር ማለት ነው። እኔ ጋር አዲስ ነገር ስላለ ነው ማለት ሩታ የመጣችበትን ወይ ስላወቅኩኝ ያው የደረስኩበት ነገር ስላለ ነው። የሩታን መንገድ ስላወቅኩ ነው ዛሬ የጠራው። በዛ መንገድ እንድናወራ ስለፈለኩ ነው። አሁን ይሄ ምንድነው የደረስኩበት ማለት አሁን ሩታ የመጣችበት ነገር አብርሽ እንደዛ ይቅርታ የጠየቀችው መንገድ ምናምን ስላወቅኩ ነው። አሁን ይሄ ነገር ከታወቀ የሩታን ማንነት ጭራሽ የሚያስጠላ ነገር ነው። ገባ አይደለ? ኦዲየንስ ፊትም አብርሃም ጋም ሄርሜላ ጋም እናንተ ጋር ራሱ ኢቭን በጣም ከባድ ነገር ይፈጠራል ማለት አሁን ሩታ የመጣችበት መንገድ ምንድነው? ጀስት በቃ ለሪቬንጅ ነው የመጣችው። የመጣችበት ደግሞ ዋነኛ መንገድ ምንድነው? እየተፈጠረ ያለው ነገር ታውቃለች። አብርሽና ሄርሜላ የሆነው ነገር ታውቃለች ማላቸው ላይ አንዴ ላስቁምና ማለት የሰው ልጅ ምንም ያክል በቀል ሊያስብ ይችላል። ግን እንዴት ነው በዚህ ናክል ስሜቷ መጥቶ ያለቀሰች በዚህ ናክል ያላትን ነገር እየተናገረች በዚህ ናክል ስንት ጊዜ አመት ሳይሆን ስንት ወራት በሙሉ ደብቃ በውስጧ ድክመቴን አላሳይም ብላ ያለችውን ነገር በሚዲያ ሰው እስኪያየው ድረስ ወጣ በአብርሃም ፊት ለፊት ክብሯን ዝቅ አድርጋ እያለቀሰች ፍቅሯን መግለጿ በቀል ነው ብለህ ታስባለህ? ማለት ለምን ይሄን ልታረጋለች? ማለት ሩታ ከዚህ በፊት ሁላችንም እናውቃታለን አይደል? በምስኪንነቷ ነው የምናውቀው እንጂ የበቀል ሰው አይደለችም። ሰው የሰጣት ስያሜና ሰው በአፉ በምትሰራቸው አንዳንድ ስህተቶች እነሱን ለማናደድ በምትሰራቸው ስህተቶች ይሄ በህል ተጋብታ በምታረገው ነገር እንጂ የሷ ማንነት ለበቀል የሚያደርስ ነገር እንዳልሆነ ሁላችንም እናውቃለን። እና በዚህ ናክል ደረጃ በቀል ነው ተብሎ እየታሰበ ያለበት ነገር እኔ በጣም ግራ እየገባኝ ስለሆነ ነው። አሁን አንተ ብቻ ሳይሆን በጣም ብዙ ሰዎች እየደወሉ ለዚህ ነው እንደዚህ አፍልታችሁ ነበር፣ እንደዚህ ሆናችሁ ነበር፣ በጣም ብዙ ነገር እያሰባችሁ ነበረ፣ መጨረሻ እግራችን ስር ወደቃችሁ፣ ይኸው መታለመነችው ሩታ እግሩ ላይ መውደቅ ነው የቀራት፣ በዚህ ልክ ሶፍት ግዙላት ምናምን እየተባለ ብዙ ነገር እያሉን ነውና አሁን ደግሞ አንተ መተህ እንደዛ ስትለኝ ቢያንስ አንተ ሩታን ታውቃታለህ፣ አብርሃምንም ታውቀዋለህ አይደል? አብርሃም ሙላ እንደዛ ሊያስብ አይችልም። ለበቀል ነው ብሎ አያስብም በዚህ ሰዓት ማለት ነው። ምክንያቱም እያለቀሰች እስከዛሬ አብርሃምን እያለቀሰች ወደ ድሮ እንትናችን እንመለስ ብለው አታውቅም። ይኸው አብርሃምና ሩታ 9 ወር 10 ወር 11 ወር ጭቅጭቅ ውስጥ ግን በዚህ ሁሉ ሂደት መሀል ሁለቱ አብረው ሆኖ ሩታ እያለቀሰች እውነተኛ ስሜቷን እንትን ብለው አታውቅም። አሁን ድጋሚ የሰው ወሬና የሰው እንትን ይሄንን ነገር ለና ሩታ ተመለሰች። ምክንያቱም የሩታ እንደዚህ መጠየቅኛ ድሮ እንፈልገው ነበር። ምክንያቱም አብርሃምና ሩታ አንድ ላይ እንዲሆን በቀል ነው ብላችሁ የሚያስቡም ሰዎች ካላችሁ እንደዛ ማሰብ ይችላሉ። ግን ሩታ ደክሟታል በዚህ ነገር ተሸንፋ ነው የመጣችው አይደል? ተሸንፋ እስከመጣች ድረስ ልትረዷት ይገባል። ያ ማለት አብርሃምና ሩታ ግን አብረው ይሁኑ ማለት አይደለም። እሺ ግን እውነተኛ ስሜቷን አውጥታ ተናግራለች አይደል? እሺ ለኔ ታዘንላት ነው የሚገባው እቺ ልጅ። አሁን እኔማ ስለ ሁለቱ እኮ በደንብ ነው የማውቀው። ስለ ሩታን ባህሪ በደንብ ነው የማውቀው። ሩታ ሲጀመር ለኛ ምንድነች አንተ ታውቃለህ። ይሄ ግልጽ ነው። እልህዋ ግን ራሷን ታረጋለች እንጂ እንደዚህ መታ ሰው ላይ በቀል አታደርግ። ይኸውልህ ስማኝ እሺ፣ እኔ አሁን ማሳየህ ነገር አለ። ዛሬ እኔ ዝም ብዬ አላወራሁም። ማሳየህ ነገር አለ። ይሄ ማሳየህ ነገር ስታይ የተላከልኝ ነገር አለ። ሩታ ለምን እንደዚህ እንዳደረገች የተላከልኝ ፋይል አለ። ያንን ነገር ዛሬ ላንተ ማሳየህ አንተ ሄደህ እንድታስተካክል እንጂ አሁን ሩታ እንዲህ አይደለችም ብለህ ማሳየህ ነገር ውሸት ነው ብለህ ምናምን ኬክ ይሄ ነገር ሲፈጠን በኋላ ሊጸጽት ይችላል። ገባ?
ሊጸጽት ይችላል። ስለዚህ የተላከልኝ ፋይል አለ፣ እሱን ሳሳይ ታምነኛለህ። ሩታ የመጣችሁ በቃ አብርሽን ይቅርታ ጠይቃ ወደ ራሱ አድርጋ በቃ በጣም ብጥብጥ ልታደርገው ልትጎዳው ነው። ሄርሚንን ልትጎዳት ነው። ገባ? ይኸው ያኔ ትዝ ካለ በ3 ቀን አይደለም ያየው። እኔ እኮ ከሩታ ጋር እኮ አወራለሁ አይደል እኮ ምንድነው ስለምታወራ ነው ዛሬ ጠራው። ከሀሳቧን ሳትናገር ወይም ሌላ ነገር እያሰበች ከሆነ ሊየውና መጥፎ ነገር ውስጥ የምትገባች አላያትም። እህቴ ነች አይደል? መጥፎ ነገር እኮ ያንን ነገር አሳየኝ። ምንድነው ሩታን እስቲ እያደረገች ያለችው ነገር ለመበቀል ይሄው አሳያለሁ። የተላከልኝ ነገር አሳያለሁ፣ ግን በኋላ እንዳይጸጸት ይሄን ነገር ሄደ ካላስቁምካት እንዳይጸጸት። ይኸውልህ አሁን ይኸውልህ የተላከልኝን ፋይል ይኸውልህ ምናልባት በዚህ ጉዳይ አንተ ልታምን ትችላለህ፣ ግን በዚህ ሰዓት ዓለም በጣም የሚያስጠላ ቴክኖሎጂ ውስጥ ገብቷል። በዛ ቴክኖሎጂ ተንተርሰው ይኸውልህ ይሄ ቴክኖሎጂ ነው ያልከኝ ነው። ሰማኛ እንዴ ኤአይ የሚባል ነገር አለ፣ ብዙ ነገሮች አሉ። በዛ ሁሉ ነገር ተንተርሶ የመጣ ነገር ወይም የተደረገ ነገር አሁን እዚህ ጋር መጣ። አንተ እንደዚህ ስላልክ በእርግጥ አስበህ ሊሆን ይችላል እኮ ለሷ የማይጠቅማትም ይሄ ነገር ብታደርግ ማለት ነው። አሁን ያሳየኝ ነገር ለሷ የማይጠቅማትም ብታደርግ የበለጠ ትጎዳለች፣ የበለጠ ለሷ መጥፎ ማንነትን የሚሰጣት። ግን ይሄን ነገር ደግሞ በጭራሽ ሩታ ልታደርግ እንደማትችል ነው የምነግርህ። ይሄን ነገር በጭራሽ ይሄ የሷ ማንነት አይደለም። እስከዛሬ የሚያሳየችው ማንነት የሷ ሆኖ አይደለም። የድሮዋን ሩታ ታውቃታለህ ብለዋለች ለአብርሃም ትላንትና። እስከዛሬ የነበረችው እቺኛዋም ሩታ በቃ ደብራታለች፣ ማድረግም አትፈልግም። እውነተኛ ነገሯን ማሳየት እየፈለገችበት ያለችበት ሁኔታ ውስጥ ነው ያለችው። በቃ ሁሉም ነገር ሰልችቷታል፣ ሁሉም ነገር አስጠልቷታል። ከባሏ ጋር ሰላማዊ ህይወትን መኖር የምትፈልግበት ታይም ላይ ነው አሁን ላይ፣ ጊዜው ቢረፍድም ባይሆንም ማለት ነው። ስለዚህ አሁን ላይ ከሩት የአብርሃም ህይወት ምናምን ለመበጥበጥ አስባ ምናምን አይደለም። እኔ እርግጠኛ ሆኜ በ10 ጣቴ ለሩታ ልፈርምላት ይችላል። ድሮም አብርሃምን ጠልተው አታውቅም። ስራዎቹና ከጀርባዎች የሚመጡት ነገር ነው። ድሮም ማወራለሁ። አሁን እኮ 7 ወር ማወራው ነገር ነው። መጣህልኝ። አሁን ይኸውልህ ድሮም እሱ የሚያደርገው ነገር እያናደዳት እያሳሳት ስለሆነ ግን ያ ነገር ሰልችቷታል። በቃ ይሄው ከሄርሜላ ጋር ይሄ ሁሉ ስቴፕ ሄዶ እሷ እንዴት ነው ይሄን ነገር ማድረግ ማታስበው? እንደዚህ ደረጃ ሩታን ጠልቶ የፈለገ ነገር ቢያደርግ ሄርሜላ ጋር ፍቅር ይጀምራል ብላ ግን በህይወቷ አንድ ቀን አሰባ አታውቅም። ሩታ ያው ጀመረ አንድ ቀን በህይወቷ አሰባ አታውቅም። እዩ እኔ እንድትረዳኝና እኔ እኮ አብርሽም ሩታም አሁንም አንድ ላይ ቢሆኑ ደስ ይለኛል። ግን እየሄደችበት ያለው መንገድ ልክ ስላልሆነ ለአንተ አሳየው አይደለ? ሄደሽ ቢያንስ ቶሽ እውነትም ይሁን ሸቶ ሄደ ቢያንስ አውራትና እኔ አውራታለሁ እኮ እንደዚህ እየተባለ እንደዚህ ነው ሩታ ምንድነው ምናምን ብዬና እጠይቃታለሁ። ከማውራት ወደኋላ አይደለም። መጥፎ ነገር ውስጥ ስትገባ አልወድም። አሁንም በዚህ ሰዓት እየተጎዳች ያለችውን ጉዳት ያሳዝነኛል፣ በጣም ያስከፋኛል። ብቻ የሆነ አይምሮዬን ያመኛል ስለ ሩታ ሳስብ። አሁን ያለችበት ሁኔታ ያሳለፈችውን ነገር በጣም ነው ልብ የሚጎዳውና የሚባለው ነገር እውነት ከሆነ እና እውነት የሩታ ሀሳብ እንደማይሆን ሩታ ይሄን ነገር ልታደርግ እንደማትችል አውቃለሁ። ግን ሄጄ ጠይቃታለሁ፣ ችግር የለም። ግን ውሸት እንደሆነ ደግሞ እነግራለሁ። ይሄ የተቀነባበረ ሴራ ነው። ምናልባት አብርሃምና ሩታ ድጋሚ እንዳይቀራረቡ ለማድረግ የተሰራ ስራ ነው። አብርሃም ቢነቃና ሌላ ነገር ቢያደርግ አንተም ሄደህ ብታወራው ደስ ይለኛል። ጓደኛ ነው አይደል? እኔና እሱ በሳት አናወራ፣ ጓደኛ ነው። ሄደህ ብታናግረው ምናምን ደስ ይለኛል። ብቻ ለማንኛውም ሄጄ እንትን እላታለሁ፣ ጠይቃታለሁ። አሁን በአጋጣሚ በኋላ ነው ቀጠሮ አለን ከሷ ጋር እንገናኛለን። ፈልግሻለሁ ብያታለሁ። ሄጄ እንትን እላታለሁ እና ቴፋ በቃ ያለውን ነገር እንትን ይላል። ግን በዚህና ክል ደረጃ ሩታን አታስቧት። ኦዲየንስም እንዲያውቅ የሚፈልገው ነገር ሩታ እንደዚህ አይነት ሰው አይደለችም። ብዙ ሰው ነው አንተ አልፈርድብም ባይዘው ማለት ነው። ምክንያቱም ለሷም ማሰበ ለሱም ማሰበ ነው። ይሄን ነገር ካደረገች ሩታ ጥፋተኛ ነች፣ አይጠቅማትም። ግን የምር ነው የምነገር ነገር እኔ በ10 ጣት ይፈርምላታለሁ። ሩታ ይሄን ነገር ልታደርግ አትችልም። ለማንኛውም ሄጂ ካወራኋት በኋላ ደውላለሁ። በቃ እሺ፣ አመሰግናለሁ። እሺ ቤተሰቦች ያው አይታችኋል እንግዲህ ያለውን ነገር አሳይቻለሁ። ይሄ ፋይል ትንሽ ለኔ ሲላክልኝ በጣም ደንግጫለሁ። ከባድ ፋይል ነበረ ማለት ሩታ በዚህ መንገድ ከሄደች የምር ይሄን ነገር አስባው ካደረገች ከባድ ነገር ስለሚፈጠር ነው። ያው እዩም እንደሰማችሁት ይሄ ነገር አስባ አድርጋ ከሆነ ከባድ ነው እያለ ነውና ህይወታቸውን ይበጠብጣል። ይባስ ሞር ከይበልጥ ነው በይበልጥ ነው የሚጣሉት። ገባቸው ጭራሽ እንዳይገናኙ ነው የሚያደርጋቸው። ኢቭን አሁንም በጥላቻም በምንም በልጁም ሰበብ ይገናኛሉ አብርሽና ሩታ። ይሄ ነገር ግን ከተከሰተ ይሄ ነገር ሀፕን ካደረገ ሩታ እንዲህ ካደረገች ጭራሽ ደግሞ አይን ላይ ይተያዩ ይችላሉ። እና ይሄ ነገር ከባድ ነገር ስለሆነ ነው። ገባችሁ? አሁን ሪቬንጅ አብርሽን ለመበቀል እንዴት ታስባለች?
አላቅ እኔ የተላከልኝ ነገር ስለሆነ ነው ቀጥታ እዩን ላገኝ የፈለኩት። እዩ አሁን በኋላ ሄዶ ሲያወራት ይሄንን ነገር መጥፎ እንደሆነ ጥሩ እንዳልሆነ ትገነዘባለች። ለህይወቷ አስጊ ነገር እንደሆነ ስለምትገነዘብ ታቆመዋለች ነገሩ። ይሄንን ነውና ፋሚሊዎች ለመልካም ነገር ነው የመጣሁት እንጂ ጀስት ሩታ መጥፎ ናት ሩታ እንዲናት ለማለት ፈልጌ አይደለም። በጣም ሰው የምታከብር ጥሩ የፍቅር ሰው እንደሆነች አውቃለሁ። ብዙ ጊዜ አይቻለሁ። ለዛ ነው ፋሚሊዎቼ እንግዲህ እስኪ ያለውን ነገር ሁላችንም እናያለን። በአብርሽና በሩታ ጉዳይ በኤርሚላም ጉዳይ እስኪ ብቻ ዋናው ፈጣሪ ሰላም ያውርድ። ሁሉም እንደሚፈልገው እንደሚያስበው ይሁንለት እላለሁ። እስኪ ኔክስት ያለውን ነገር እናያለን ፋሚሊዎቼ። እናመሰግናለን።